ጉድ መጺው ማለት አሁን ነው። ብሩኬ ቅድስትን ከቤት ውጭልኝ ማየት አልፈልግም ብሏት ቁጭ ጭራሽ ማለት ነው። እንግዲህ ቅድስት ከማህሌት ጋር ተጣልታ ማህሌትን ገፍትራ ጥላት ብሩኬ በጣም ነው የተናደደ፣ በጣም ነው የተቆጣ። እቤት ውጭልኝ፣ እቃሽን ጠቅልይና ማየት አልፈልግም ሂጂልኝ ወደ ሀገርሽ ብሎ ይላታለኝ። ከዛ በኋላ መድብል እንዴት ውጭልኝ ትላታለክ? አንተ የሷን ውለታ ረስተህ ነው? አንተ በጣም ባለየ ነህ። ከፈለክ አንተ እቤት ውጣ እንጂ ቅድስት መቼም አትወጣም ብሎ መድብልም ክርክር ገጠመ። ማለት ደግሞ አየሽ እኔ እኮ ተናግሬያለሁ። አንቺ ወይ ሰራተኝነትሽ ነው የሚያዋጣሽ ወይ የቤት መውጣት ነው የሚያዋጣሽ። አስበሽዋል? ብሩኬና እኔ ባንድ አልጋ ተኝተን እንደዚህ ብዙ ነገር ያሳለፍን ሰዎች መቼም ጨክኖ እንደማይጨክንብኝ እኮ ደግሜ ደጋግሜ ነግርሻለሁ አለቻት ማለት ቅድስት ማለት ነው። ቅድስት ቁና ቁና ተነፍሳለች። ጋሼ ውጭ አልከኝ እኔን? አዎ ውጪ ጨክነህ እኔን ውጪ? አዎ ይሄ ነው በቃ ያንተ ነገር ምን ብለኝ ነበር ትለዋለች። እባክሽ ውጪ ከተባለች በቃ ውጪ ነው አለች። ማለት ደግሞ ብድግ አለች እና ውጪ እንዴ አንቺ ምንድነው ሰራተኛ መሆንሽን ረስተሽ ነው እንዴ? ውጪ አለቻት። መድብል በጣም ተናደደው። ቅድስት አትወጣም እዚሁ ትቀመጣለች፣ አንተ ትወጣለህ እንጂ ቅድስት የትም አትሄድም፣ አለበለዚያ ደግሞ እሄዳለሁ ብላ እምትል ከሆነ እኔ በስነ ስርዓት እሸኛታለሁ እንጂ እንዲህ ዝም ብሎ መውጣትማ የለም ብሎ እንግዲህ ተከራክሯ ላይ መድብል አንበሳ ነው። እንግዲህ መጀመሪያ ላይ መድብል እንትና ሞገስ ጋር ስልክ ሲቀጠቅጥ ምንም ሊያነሱለት አልቻሉም። በጣም ተናዶ ነበረ። ቅድስት ደግሞ እንደምን ነው መድብል ፊትህ እኮ ትክክል አይደለም ብላ ስትለው ምን ትክክል ነው እባክሽ፣ ምን ደህና ነኝ። ዛሬ ውሎ ሁሉ በቃ የተሰነካከለ ነው፣ ደብሮኛል። ለምን ሞገስ ስልክ አላነሳለ? ሉላም ስልክ አታነሳም። የሆነ ነገርማ ሆነዋለኝ፣ ችግር ገጥሟቸዋል ብሎ ይላለኝ። ወይ ስልክ ካላነሱማ የሆነ ነገር ገጥሟቸው ነው ብላ እሷም በጣም አዘነች። ከዛ እባክሽን ቁርስ ነገር አቅርቢልኝ ብሎ ሲላተኝ አይ ቡና ነው መጀመሪያ ማመጣል። እንዴ መጀመሪያ ቁርሱ አይቀድምም እንዴ? ቡና በኋላ፣ ምክንያቱም ጭንቀት እንዲለቅልህ ብዬ ነዋ ብላ ትለዋለች። እሺ በቃ ይዘሽ ነው ያለ። ከዛም መጀመሪያ ምግብ እንትን አድርገችው ማለት እንደ ፕራንክ አለ አይደለ? ቡናውን እስከምታፈላ ድረስ ቁርሱን ይዛለት መጣች። ይዘው ስመጣ ግን የለም መድብል ተናዶ እንዴት እኔ ልበላይ ነው ወይ? እነ ሞገስ ስልክ አያነሱም እንዴት ነው የሚበላኝ ምግቡ አለና ጥሎት ሄደ። ምግቡን ይዛ ስትመጣ የለም እሱ። ከዛ ምግቡን አስቀምጣ ጣውላል። እንዴ የት ሄደ? አሁን አቅርቤልኝ ብሎኛል ነበር እንዴ ብላ ቅድስትም ራሷን በራሷ ስታወራ ማለት ዘበጥ እያለች መጣችና ይሄ ምግብ መቼም ለእኔ መሆን አለበት ይሄ ቁርስ ብላ ትላለች። ኧረ እባክሽ አንቺማ እየተሰራ ነገር መብላት ልማድሽ ነው ምን አለብሽ ትላታለች። ይህ አዋ ረሳሽ እንዴ አንቺ? ተይ እኔ ተይ ልንገርሽ የሆነ ነገር እኔ ከብሩኬ አርግዣለሁ። በቃ ምን ታመጪ? ብሩኬ ካሁን በኋላ የኔና የኔ ብቻ ነው። ኧረ መስሎሻለሽ? ምኞት መቼም አይከለከል ብያለሽ። ቅድስትም ዝም ብለሽ ቀርቧል አይደል የቀረበውን ምግብ ብላ ስትላተኝ እበላለሁ እንጂ ግን ምንድነው ጨው በዝቷል፣ ሳረረር አልበላም አለች። አንሺ አለቻት። አነሳች። ቅድስቴ ሌላ ቀይራ የምታመጣላት መስሏት ነበረ። ከዛ ቅድስት አስቀመጠችና መጣችና አብራት ተቀመጠች። ምን ነው አለች ቅድስትዬ። ምን ነው ሌላ ሰርች እንዳመጣልሽ ጠብቀሽ ነበር እንዴ? ኧረ ሴት ነሽ ገብተሽ መስራት ትችያለሽ አለቻት። ከዛ እንደዛ እየተባባሉ እያለ ክርክር ገጠሙ። እኔ የምልሽ ይኸውልሽ ብሩኬ ጋር አርግዣለሁ፣ ካሁን በኋላ ምንም ማድረግ አይቻልም። ኧረ ጋሼ እንደዚህ አይነት ነገር አያደርግም ብላ ደግሞ ትከራከራለች። እና ቅድስት ማለት ነው ኧረ ካልሆነ ታያለሽ፣ በኋላ እኮ ታያለሽ ሁሉን ነገር። በቃ ጸንሻለሁ ምንም ማድረግ አይቻልም እያለች ታናዳታለች። የመጨረሻም ከዛ መድብል እንትና ምሳሌን ከትምህርት ቤት ይዟት መጣ። ምሳሌን ወደ ውስጥ ግቢ ያላትና ሻንጣውን ይዛ ሂጂ አጥኚ ወደ ውስጥ ግቢ። ከዛ ቅድስት ቅድስቴ መጀመሪያ ምግብ ብትበላ ይሻላል ከትምህርት ቤት እኮ መምጣቷ ነው ብላ ስትል አይ ቆጥቋጣ አጎቴ ምግብ ጋብዞኛል እኮ ሆቴል እና ቅድስትዬ አመሰግን እንዴ ምን ነው የኔ ምግብ አልጣፈጠሽም እንዴ ብላ ስትላት እንዴ ቅድስትዬ ከአንቺ ውጭማ ወደ ውጭ ነው የአንቺ መቼም ጥሩ ሆኖ ማለቴ መጥፎ ሆኖ አያውቅም፣ ባለሙያ ነሽ እኮ እያለች ትላታለች። ከዛ ወደ ውስጥ ግቢ ያላት ቅድስትም መድብልም መጣቻች። ማለት ወደምልሽ ማለት ይላታለኝ መድብል ያዘዝነሽን ነገር ግን በስነ ስርዓት ፈጽመሽ እየሰራሽ ነው ብሎ ይላታለኝ። ማለት ምንም አዲስ ነገር የለም እና ለዛ ነው ዝም ያልኩት። እሺ አሁን ደውይለት ከፊቴ ላይ ይላታለኝ። ልደውል ፈቃደኛ አይደለችም። ደውይ እያልኩሽ እኮ ነው። ከእኛ ጋር ማትቀጥይ ከሆነ እዚህ ጋር እኮ የተቀመጥሽው እኛ ጋር አብረሽ ለመስራት ነው አይደል እንዴ? ስለዚህ ደውይና ከፊቴ ላይ እስኪ የሚልሽን ልስማ። አልደውልም ብላ ሄደችና አልጋዋ ላይ ልተኛ ነው ብላ ከዛ ደወለች ለዝና ምን አዲስ ነገር አለ ምናምን ብሎ ሲላተኝ ዝና
እባክህን ብሩኬም ወረቀቱን ክሱ ሊያነሳ ምናምን ነው ከእናንተን ላይ ከስ ምናምን እየተዘጋጀ ነው ብላ ትላለች። ይቺ ወረንጦ ማለት ነው። እንትና ደግሞ ይቺ ማነት ኤፍራታ ደግሞ የደላለውን አፍቅራ ጉድ ሰራችው። ፔሬድ መጣላለችም ቀጥረው ከቤት ብሩን ግን ትወደኛለህ አለች። አዎ እወድሻለሁ። እኔንስ ትወጂኛለሽ ብሎ ስላተኛ እወዳለሁ ግን እስከ ኪስ ድረስ ነው። እስከ ብሩ ድረስ አቤት ብር ሴቶች። ከዛ እሺ ብሎ ተቃቅፈው የሆነ ነገር ከዛ ኪሱ ገባችና በፍቅር ከፈነከች በኋላ ከዛ ብሩን እንትን አለችና እባክህን ዛሬ ሆዴን ቆርጦኛል ፔሬድ መጥቶኛል ስለዚህ የሚሆን ነገር የለም ብላ ስትለው አለ። ከዛ ተናደደ። መድብል ደግሞ ለቅድስት ይኸውልሽ ቅድስቴ ማለት እኮ የምትቀመጠው ለትንሽ ጊዜ ነው ታገሻት ምንም ነገር እንዳትናገሪያት ብሎ አስጠነቀቃተኝ። እሺ እታገሳለሁ እንዴ ብሩኬ ጋር አደርኩኝ ምናምን እያለች ነው አርግዣለሁ እያለች ነው ጭራሽ የሚሆን ነገር የለም። እሷን እዚህ ይዟት የሚኖር ከሆነ ካስረገዛት እቤት እሱን ይመጣ እንጂ አንቺ አትወጭም በጭራሽ ቅድስት የሚሆን ነገር የለም እያለ ይመክራታል። ምንም እንዳታስቢ ማለት ነው የፈለግናት የዚህ ጋር ያስቀመጥናት ለእንትን ነው እንጂ ብሩኬ ጋር እንድትቀጥል አይደለም። እየመረመረች ማለቴ ወንጀሉን ምኑን በቃ የእነሱን ነገር ለእኛ እንድታቀብለን ያስቀመጥናት እና ታገሺ እባክሽን ቅድስት ብሎ ለመናተኝ መድብል እሺ ችግር የለውም ማለች። ቅድስት እታገሳለሁ እኮ እሄዳለሁ ምናምን የሚባለውን ነገር አቆሚና ታገሺ ምንም ችግር የለም ብሎ ይላታል። ከዛ ቅድስት ሄደች ወደ ኩሽና ስትሄድ ያቺ መጣች ማህሌት እኔ የምልሽ አንቺ ግን እንዴት ነው የሚያደርግሽ? አሁንም ከሱ አትረሹም እንደ ብሩኬን እርሹ እየሻለሁ እኮ አሁንማ ልንገርሽ ለምሳሌ ወንድምም እህትም ሊመጣ ነው መንታ አርግዣለሁ ስለዚህ ቁርጥሽን ወቂ ትላለች። ምነው ደገምሽ ይሄን ወሬ ደጋገምሽብኝ ትላታለች። እኮ እንድታቂ ብዬ ነው ካሁን በኋላ ቁርጥሽን ወቂ ለማንኛውም ተዘጋጂ አንዳሩ ይዣን ጣለ እሱ ልስጥሽና ወይ ብትሄጂ ይሻልሻል ወይም ሌላ ወንዶች አሉ አይደል ብዙ ወንዶች ሞልቷል ወንድ ወጣ ብለሽ አንድ መጥበስ ነው እድሜ እንኳን ቁጭ ብሎ አይጠብቅም። እና እባክሽን አስቢበት ብትሄጂ ይሻልሻል አለበለዚያ ግን በቃ እድሜ ዘላለምሽን እዚሁ ቤት ተቀምጠሽ በቃ የኛ ሰራተኛ ትሆኛለሽ ብላ ትላታለች። እባክሽን ይሄ መቼም አይሆንም አይሳካልሽም ደግሞም አላረገሽም ውሸትሽን ነው ብላ ቅድስት ድርቅ አለችባት። ከዛ ሰይጣኗ መጣ። ቅድስት ከዛ አንቃ ጉሮሯን ሳሎኑ ወስዳ በመቀመጫዋ ዘረገፈቻት። ከዛ ብሩክ በጣም ተናደደ። ቅድስት ምን እየሰራሽ ነው? ምን ሆነሽ ነው? በሰላም ነው? ለምን እንደዚህ ወርወርሽ ትጥያታለሽ እንዴ? አልታዘዝም ብለሽ ስጠራሽ ዝም እያልሽ ደግሞ ጭራሽ ከተቀመጠችበት እንደዚህ እንትን ብለሽ ትመቻታለሽ እንዴ? ይኸውልሽ ዝሮ እኮ የኔ ነው ብዬሻለሁ በቃ እርምሽን አውጪ አለቻት። ሞገስ ሳያስበው የሆነ የፍርድ ቤት ወረቀት መጥቶ በሩ ላይ ተዘግቶ ሲያገኘው በጣም ነው የደነገጠ። መጀመሪያ ላይ በር ተንኳኳ። ከዛ በኋላ ሉላ ደነገጠች። ከዛ እንትና ማን ነበር ሞገስ እኔ ነኝ የምከፍተው ሉላ ተረጋጊ እዛው ቁጭ በይ ይላታለኝ። እሷ ደግሞ እባክህን ሞገስዬ እባክህን እስቲ ስትከፍተው በሩን ተጠንቅቀ ትለዋለች። ሲከፍተው ያንኳኳው ሰው የለም እስከ ውጭ ድረስ አየ ማንም የለም። ከዛ አሁንም ሁለተኛ ሶስተኛ በሩ ተንኳኳ ማንም የለም። ግን መጨረሻ ላይ ወረቀት በሩ ላይ ተሰክቶ አገኙ። በጣም ተናደዋል። እንግዲህ ዝናና ጠበቃው ሳይገናኙ አይቀሩም። የሆነ ሪሌሽንሽፕም ሳይኖራቸው አይቀሩም። ሉላና ሞገስን ለማጥፋት እንግዲህ የሆነ ወረቀት ተገኝቷል። ያ ወረቀት የፍርድ ቤት ወረቀት ነው። መጥፎ ነገር ነው።